አብርሽ ሄርሜላን በጣቱ ሰደባት። ከአፉ አምልጦ የተናገረውን እያንዳንዱን ነገር እነግራችኋለሁ ዛሬ። እንግዲህ በትናንቱ ቪዲዮ ሄርሜላ የምታወራው ነገር ለአብርሽ ምንም ነገር እያሳመነው አልነበረም። ምክንያቱም ለምንድነው ከካሜራ ተደብቀሽ እንደዚህ ሁሉ ነገር በእኔ ላይ ማድረግ የፈለግሽ ብሎ ጠይቋት ነበር። እነ ሩታ ስለሚያገኙኝና ነገሩ ስለሚበጣበጥ ነው ብላ ነገረችው ማለት ነው። ግን ለአብርሃም ትክክለኛ መረጃ እየነገሩት አልነበረም። ከዛ ለዚህም ጉዳይ እኮ ሩታም ብዙ ነገር ተብላለች፣ መተት ምናምን ተብላለች። እና አሁን እንደዚህ የወረደ ስራ መስራት የለባቸውም ነበረ እና አሁን ይሄ ለአብርሽ ትክክለኛ ምክንያት አይደለም፣ እንደዚህ ሲንገላታ ምን ሲል። ከዛም ስለተናደደ ቅርግርግ አድርጎ ሰደባት። ይቺን ፓርት ደቂቃውን ኮመንት ላይ አስቀምጣላችኋለሁ፣ ሄዳችሁ ማየትና ማመን ትችላላችሁ። እስከዛ ይህንን ቪዲዮ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።